የኛ ሲኒየር እኮ አገልጋዮች ሲዘምሩ ባጣ አይጨንቀኝም በሱ ጽናናለሁ አሉ። ባጣ አይጨንቀኝም በሱ ጽናናለሁ፣ ብራብ አይገደኝም ክብሩን ሳይጠግባለሁ ብሎ አሁን እንዳገኝ በመቶ ኮኔክት አደርጋለሁ በል ታያለህ፣ ትበላለህ። በመቶ ብር መንፈሳዊ በረከት አትበላ። በ220 110 ላይ ሰካለሁ ብለህ ትበላለህ። አና ትበላለህ። ቸርች ልታስጨምር መምጣት የለብህም። ቸርች በር ልታስከፍት መምጣት የለብህም። ቸርች ቪዛ ልታስመታ አይደለም የምትመጣው። ቸርች ሱቅ ልትከፍት አይደለም የምትመጣው። ወጣ ይሄ ኩንጉፉ መንፈስ በጣም ነውር ነው፣ ሼም ነው። ጳውሎስና ሲላስ እየዘመሩ የወይኑ በር ሲከፈት ሮጠው ወጡ አይልም። የዘመሩት ሊያስከፍቱ አይደለም፣ ስለሚገባው ነው። ተረጋግተው ነው። ስለዚህ እዚህ መተን የምንዘምረው አሜሪካ ልንሄድ አይደለም። ወጋው አሜሪካ፣ የአሜሪካ ላም አሜሪካ ምናምን ሆነደር እኮ ነው። እዚህ መተን የምንዘምረው ስለሚገባው ደስ ብሎ በቃ አሜን ነው። ኢራ አትደራጁም፣ አትሰባሰቡም። እርቅ አላችሁ እናንተ ከራሱ ጋር ከእግዚአብሔር ጋር የታረቀ ከማንስ ጋር ቢታረቅ? ወዳጆቼ ከሌላችሁ ያላችሁ ይበልጣል፣ ካጣችሁት ያገኛችሁት ይበልጣል። ከሌላችሁ ያላችሁ ይበልጣል። ከሌላችሁ ብርና ወርቅ መኪና ይልቅ ያላችሁ ደስታ ይበልጣል። የግሪኩ ቃል ሰላም የሚለውን ደስታ ነው፣ ጆይ ነው የሚለው። ይቻለም የምትሰጣችሁ ሰላም አይደለም፣ መደበቂያ እንጂ መኖሪያ አይደለም። ንፋስ ሲነፍስበት እንደተገነጣጠለ የላስቲክ ቤት ግን ጥልጥል ነው የሚለው። ንፋስ ሲመጣበት ቅሞ ሄክታር ቅሞ ሲያበቃ ንፋስ ሲመታው ምርቃናው ይጠፋል። መደበቂያ እንጂ መኖሪያ አይሰጥም። ከልተው ብለው ሰክረው ሲያበቁ ለቅሶ ምን ነው? እኔ ይገርመኛል እኮ ከሳምንት ከወር ከደሞዝ ከመሸታ ቤት የማይጠፉ ሽማግሌዎች አላየን? አባቶች ምናምን ካልጠጡ አይተኙም። ጉበታቸው ተቃጥሎ እነሱ ተቃጥሎ ልጆቻቸው ተቃጥሎ ያንን ሁሉ ግልግል ገላግሎ አስማተኛ ኑሮ እያኖረን እኮ ነው ጊዜያር። ያንን አስማተኛ ላይ አባቱን 5 ብር የጠየቀው ልጅ ታውቁታላችሁ አይደል? ትምህርት ቤት ድሮ አስማተኛ ይመጣል ነበር። አስማተኛ ላይ እፈልጋለሁ 5 ብር ስጠኝ ብሎ አባቱ፣ አይ የኔ ልጅ ከኔ በላይ ምን አስማተኛ አለ? በ1000 ብር 7 ልጅ እያሳደግኩ አስማተኛ የሆነ ኑሮ እያኖረን የኔ ጌታ። ለልጄ ግን በእርግጠኝነት ውስጥ አይኔ ውስጥ የኝ ብዬ የምነግረው እውነት አለኝ። ጴንጤ በመሆኔ ምክንያት ኢየሱስን በማመኔ ምክንያት ማንም ሊፈታው የማይችል ማንም በገንዘብ ሊያመጣው የማይችል የልብ ደስታ፣ የውስጥ ሰላም ጳውሎስና ሲላስ እስር ቤት ታስረው እንደዘመሩት ማለት ነው። አገጫቸው አብጦ ይሄ ከንፈራቸው አብጦ አይናቸው በልዞ ይሄ መዝሙር የዘመሩ አይመስልም? ሌሊት ላይ እዛኛው ቤት ያሉ ግድግዳውን ይዘው ይሰማሉ። 3 ጊዜ ይላል ጳውሎስ ለሲላስ ብቻውን። በዛ ሁሉ ድብደባ ውስጥ ሆኖ ማለት ነው።